አይ በቀደም ታዲያ እንዴት እንደሚሰካ ስለታየሁት አልከበደሽም ዛሬ መስተካከል አይቼዋለሁ አዛይን አዎ ነው ካስታሰሪ ግዴታ ብረቷን ሸካይና በጣውላ በቃ የሚሰራ ሰው አጠገብሽ ባለው ልክ ማስተካከል ግን ጣውላ ስትይዝ ሰው ደስ አይልም ባህላዊ ካልሆነ አሁን ይሄ ሰው ቤት ይላል ብረት ሁሉ ነገር ማሞቀት አለ እንደ አይነት ብረት ማሰራት ነው እቺ አይነት ብረት ታሰራለች እቺ በብረት እኔ አሁን ባህላዊ ሲሆን ሰፌድ መሰቅለበት ስለሆነ ሁሉ ቃ ባህላዊ ስለሆነ እንጨት ነው ሁሉ ነገሩ እንጨት ነው ለዚህ ደስ ይላል ሁለቱንም ማሰራት ይችላል በብረትም በዚህ ነው ሊኖርሽ የሚገባው ግን ቀድመሽ ብረቱ ቢኖርም ብረቱ ቢሆን ይሻልሻል ከዚህኛው ይሄ ባህላዊ ብዙ በባህላዊ ላይ ይሄ ብረቱ ደስተሽ ሰው ብዙ ምትቆርጠው ዘመናዊ ላይ ግን ብረት አውላይ ደስተሽ ሰው ደስ አይልም ዘመናዊ ሲሆን ግዴታ ብረቱን ይሽታል ብረቱ ባህላዊ ላይም ዘመናዊውን ብረቱን ደስተሽ ሰው ትቆርጠው ባህላዊ ላይ ዘመናዊ ላይ ጣውላይ ደስተሽ ሰው ደስ አይልም ባህላዊ ላይ ግን ብረቱን ይዘሽ ስትጂ ሰው ብዙ ማይደብረው ቢሆን ይሄ ቤት ደስ ይላል አንቺ ራሱ ቃሽን ሙሉ በቃ ለማሳየትም የለም ይሄ ቢሆን ደስ ይላል ግን ያም ቢሆን ችግር የለውም ሰው ትኩረት ሰጥቶት አያየውም የባህላዊ ላይ ደግሞ እንትን ይፈልጋል ሰፌዱ የሚሰቀልበት ሰፌድ ይፈልጋል ይሄ እዚህ ላይ ሰፌድ ይሰቀላል እዛ ነው እኔ ቀደም እንትኑን አሰራለሁ የብረቶች ነው የእንጨቱማ ይሄ ያው ሽጬው ነው በቀደም ታይቷል ብዙ ካሽጫለሁ ለምን በጣም መቀየር ፈልጌ ማን ይገዛል ገና ጀማሪዎች ይገዛሉ እነሱ መግዛት የሚፈልጉት አይነት ነገር ነው ለኔ ደግሞ ከሱ የተሻለ ነው ፈልገው ለዚህ ለኛ ተቀበል ሌላ ሰው ደግሞ ዝም ብሎ ይገዛሻል ቤት ውስጥ ዝም ብሎ እንጂ አዎ ያል አሁን ለዚህ ዕቃ የሚገዛኝ ሰው በጣም ልጅ በቃ ለተማሪዎች ሰው ይጠሩሻል አያጡም በሰው ይመጣል ለዚህ ትሽጫለሽ ተጠቅመሽ ራሱ ዕቃ ግማሹን ከሸጥሽ እኮ ከሰርሽ አይባልም ግን አሁን አዎ በጣም አሪፍ ነው በቃ ግን መሸጥ ነው የሚሻለው አንዳንድ ጊዜ ዕቃሽን ስትቀይሪ ደስ ይላል ሞራልም አዎ ሁሌ አንድ ዕቃ ብቻ አንጠልጥሎ ከሚሄድ እዚህ ላይ ለለቃ ትንሽ ምን ያለ ካምፒዩተር ቢማይ አሁን በአፍሳ አድርገሽ ብዙ አይነት ነገር በራስሽ መፍጠር እንደምትችል እንድታየው በጎን በኩል በትንሽ አሁን ይሄ ቢሆን ይጨምራል ብሩ አበባውም ብዙ ነው ይሄ በቃውን ብዙ ነው አዎ አይደል ጉልበትሽም የሚወጣው ብዙ ነው ልክ በስራሽ ልክ ገንዘቡን ይጨምርሽ ትመጫለሽ ይሄው ለክርስትና ምናምን ይሆናል እዚህ ጋር በቃ አሁን ክርስትና የምትለው አመት በጣም ወንበር ማለት ምንጣፋችን እናነሳለን አሁን ጋር አለቀ ላይ አንተ መጨረሻ ላይ ፎቶን ለማለት ታሳተፈለሽ በቃ አሁን ይታብሽ አንቺ ስራው ነው የትራሱን ደግሞ ሰርግ ሲኖር ሄደሽ ሰራ ታይዋለሽ ቤት ወይ ደግሞ ቀለል አድርገን ሰርተን እናየዋለን አዎ ቤት ውስጥ ቀለል አድርገን ካልሆነ ማለት ነው አሁን የሰርግ ስራ ጋር ሳንደርስ አንቺ ልትጨርሽ ካልሽ ቤት ውስጥ አይሰራው ትይዣለሽ ነው ይሄ የመጋረጃው ከላይ መጋረጃ የሚሰራው እሱን ነው ማለት እሱን ልታያው በትረስ አዎ በትረስ አድርገሽ በመጋረጃ ከላይ መሸፈን ማለት ነው ስለዚህ ነው ያለው አሁን ጀመረ የመጋረጃ ስራውን ስላለበት አንድ ስቴፕ ይጨምራል ቀኑን ለምን ጨመረ እኛ ፈጥም ፍጥነታችን ነው ማለት ነው አሁን እኔ አንዳንድ ሰው ደምሰልሽ አሁን የቅድሙ አፍንጫ ላይ ረጅም ሰዓት ከመንፈስ አፍኛው ላይ አፍኛው ላይ አስፈንሻል ያሰራሻል ትላንትናው 4 ታይም ተሰራኝ አይደለ ሁለት ብቻ ትይያለሽ ዛሬ ትመጪ ሁለቷን ፍሬ ታያለሽ አራቱን ከቻለን ለምን አራቱን ከቻልሽ ለምን ትመጫለሽ ምክንያቱም በሰዓት ነው አይደለ ያው ለአንድ ሰዓት ነው ሰው ተረዳ በአንድ ሰዓት ውስጥ ከሁለቱ በላይ ማይታችሽ
ግን ደግሞ አንቺ 2 ሰዓት ብታረጊው ስራ እሱ ነው 3 ሰዓትም አድርገሽ ደግሞ ጊዜሽን ከአንድ ወር ወደ ታች መምጣት ትችያለሽ። አሁን ቪአይፒ የሚሰለጥኑት ብቻ የሚል ሰው አለ። ሁለት ልጆችን 2 ጊዜ የተለያየ ሰው ለብቻ ይሰጥሯል አንቺ ጋር። አዎ ለብቻ ሰው ያለ ሰው እያለብኝ ብቻውን እሱ ደግሞ ለብቻው ማለት ነው። ከሌላ ሰው ጋር አልፈልግም እና ደግሞ ቪአይፒ ሲው ብዙ ጨምር ጊዜ ይቀንስለታል። ረጅም ሰዓት ወስዶ የሚሰራው በ15 ቀን ይሆናል። በ15 ቀን ነው ፈልገው ይሰራል። በ15 ቀን ለዚህ ማለት ነው። አሁን የቀኑ በ3 ሰዓት ይፈጅበት 4 ሰዓት ሊሆን ይችላል። እሱ ምክንያቱም የሚሰራውን ስራ መጨረስ ስላለበት እሱም በጣም አትፈጥነው አራኔ መፍጠን ነው የሚፈልገው። እንደሱ ፈጣን እንዳለን ምንም መቆየት ጥቅም የለውም። ስራችን መጨረስ ነው ዋናው ማለት እዚህ ከሰራሹ እንኳን በቃ ይኸው ነው እኮ። አዎ ፍራክሹ እጅ መፍታት ነው። አሁን አልኩሽ በወረቀት አንጥፌ እዚህ ላይ 30 አበባ ታደርጋለሽ። አጣፍሽ አላጣፍሽ እንድትጠቀሙ እኔ እኮ 30ውን 40 መጠቀም ይችላል። አንቺ ነሽ ዋናው በ20 መጨረስ 20 እንድትጠቀሙ ይችላል። አዎ አንዳንዴ ወደገሽ ስራ በጣም ብዙ አበባ ይጎለኝ ግን በጣም ታጠቃቂያለሽ። አበባው እንዲህ ጥቅጥቅ አታርጊ የሆነ በቃ ራስሽ እንዲያምር አድርገሽ ታታርገሽ ታውቃለሽ። ምክንያቱም አበባው ደግሞ ይለብ ያስፈልጋል። 30 ብዬሽ አንድ ቤት ከምታረጊ 20 አድርገሽ አስሩን ደግሞ ይለብ እንዳለሽ ነው እንደ ሰዓትሽ ነው እንደ ቱሪስት አይደለም ነገር ነው። በጣም ነው እንጂ እንቅልፍ የመጣው እንትን እንደዚህ ነው አይደል? ተደጋጋሚ ሰራሽ ስራና በአንድ ምሳሌ ስራ እንዳይደለም ችግር የለም። ሀሳብ ተጠቀመው ታባል ተገለሽ አንድ ሰው ካለ ተሻለ ከሌለ ደግሞ እዛ አለ ማለት ነው። እንዴ አንዳንድ ፍሬ አበባው በአንዳንድ ፍሬ ይሰም በሌላ አይታቦች ማለት ነው። በረጃጅሙና አንዳንድ ፍሬ ነው በቃ ላይ ብዙ ሳይሆን ማለት ነው። እሱ በጣም ያምራል። ሌላ ጊዜ ማተሻለ የሆነ የቴብል አበባ ነበረኝና ተበላሸ ማለት ነው። የቴብል አበባው ቆራረጥኩት። አንድ ፍሬ አድርጌ በእንጨት ላይ አንድ ፍሬ ቆራረጥኩና ላፋስ ተጠቀም ያምራል ማለት ነው። ራስሽ ቃሽን እየቀየርሽ ተጠቀም በቃ እንትን ስትይው ደግሞ ስለምን በቃ ራሱ እንዲህ አድርግ ይሻላል ያስፈልጋል። ዘንባባ ነገር ነው። ውሃ ነክቶብን ሰርግ ቤት ሰርተን እንትን ላይ ዝናብ ዘነበ። አጥባት ይዞ ተበላሽ። ወዲያው ስላልታጠበ ነው ታፍኖ ነው። እኔ አልሄድኩም። እኔ ብዙ ጊዜ ሲፈርስ አልሄድም። ልጆች ነው የምልካቸውና ያው ችላ ይላሉ። ፈለገው አንተ ያለሽበት አንቺ ሄደሽበት አለ ለማንም ሰው ማናችን እኔም ለሰው ብሄድ እንዲህ ነው ማለት ነው እኮ ሁሉም ነው በቃ አመል እኮ ተፈጥሮ ሁሉም የራሱን ነገር ነው።
ወላዲቷ እንትኑ የያዘው በረቷ አልጠጣም ወደዛ ጀመር መሰኪያ ካሉ አይጠቀም ይሄካበት አለው እንደዚህ ስችጋና እኛው ላይና እኛው ላይ የሚሰካ ሌላ ብረት ስላለው አይጠጣው እነዚህ ፒንኮች ከለር ግን ያምራሉ። በጣም ነው የሚያምሩት። ፒንኩ ደግሞ በጣም ነው ያለው። በጣም ነው የሚያምረው። አበባ ያደምቃል በጣም። ያው ከነጩ ጋር ብቻውን ስለሚያምር በጣም ነው የሚያሳምረው። Ini peran kita tu. Ini suka. Tidak kalau lebih orang selain aku. እስቲ እዛ አሮጊቷ ሱቅ ካለ ነው ግን ያላት አይመስለኝም። ኖራታ ወይ ዮሐንስ ሱቅ እሺ፣ ተቀደም ከሷ እንዲህ ብለሽ እንዲበተቀፈ ያላችሁ ባሽ ቤቱን እንኳን ነፃነትሽ ራሱ ይጀምራል። ግን ማዘር ብትኖር ነው አይፈልጉም። ማዘርማ እንደራሱ አርገን በነገርሽ ላይ ሰው ልጅ እኔ ከማንም እሷ ከራሴ እሷ ነው የምናለው ከኔ ጋር ከሚሆን እሷ ደግሞ እኔን አታምነኝም። እኔና እሱ ተቀምጠን አንቺ ማዘር እኮ ነው እንጂ ነው ያዘው ምናምን ትለኛለች እና በቃ ነፃነት ሰጥቶኝ ሰጥቻት ነው ይወርሳል። እኔ አሁን ብዙ እናቶች አውቃለሁ። ለምሳሌ ባሌ ናት በቃ ተፈጥሯ ችላባይ ነች። ተፈጥሮ ነው በቃ እሷ ደግሞ ማዘኛ ማዘር ደግሞ በተፈጥሯ ጭንቀሜ ናት። የኔ ባል ቁጭ ብሎ ማለት ነው የእሷ ማዘር አይ አንቺና እቱ ጋር አስቀምጪ ይለኛል እዚህ ማለት ነው። እሷ እዛ ትተሽ ማለት ነው እዛ አምጪ ይለኛል። እሷ ደግሞ ተፈጥሯ ምን ይሆናል ትቻለች። ልጅ ወርቆ ተነስቶ ነው የሚያደርገው ይውደቅ ትለኛለች ተቀምጣ። እሷ ተፈጥሯ ነው እሷ ምንም አይመስላትም። በቃ ልጅ እንዲህ ነው የሚያደርገው ትቻለች። ማዘር ደግሞ የምን መውደቅ የሚባል የለም። ፊቱ ቆሾ ማየት የለም። እሷ በጣም እንትን ነች አይደለም። እሷ አሁን እንደዚህ አይደለም። የእሱ እናት በጣም ጥሩ ሴት ነች። እንጃ ወጣትም ስለሆነች ይመስለኛል። በቃ እንደ ወጣት ሀገር ነች። የመጀመሪያ ልጅ ሆነ። አዎ ወጣት ነች እና ምንም እንትን አይደለችም። በጣም ፈታ ያለች ነች። በቃ ለኔ እኔ እንጃ በጣም ጥሩ ሴት ነች። እኔ 40 ቀን ሷን ያረፈችኝ ከቤት ሳትወጣ ቤቴ እያደረች እየዋለች እንደ እናት በቃ አለ ግን ተፈጥሮሽ ነው ወይ አለሽ ደግሞ በተፈጥሮሽ ነው ትለኛለች። እሷ እራሱ እኔ እንደዚህ ጭንቅ አልችልም ትለኛለች። በቃ ተፈጥሮዋ ነው። ማዘር የኛ ማዘር ደግሞ ተፈጥሮዋ ነው ከሚባል ነገር አትፈልግም። እሷ ደግሞ ትንሽ ነገር ይበቃል። አሁን እዛ እኔ ሚካኤል መስጊድ ኩርሳ የቱን
ምን ትሆኛለሽ ትልሻለሽ። ማዘር ደግሞ እንዴት በቃ ተአምር ተበጣበጠ። ብሩ ወይስ ስሞች ይቀራል። በቃ እሷ ደግሞ ምንም አትሆኝም። እኔ አስተኝቼ በሶስተኛ ቀን ሊወጥ ይችላል ምንም አይመስለኝም ትልሻለች። እሷ ደግሞ እንዲህ ነች። በቃ ምንም ጉዳይ የለም። አዎ ለዚህ ያው እሷ ጋር አስቀምጠው ጭንቀት ይለቅብኛል። እንትን ነው ግዴለሽ ስለሆነች ማለት በቃ ጥላቻ ምናምን ሳይሆን ኖርማል ባህሪዋ ስለሆነ አዎ ተፈጥሮዋ ነው እሷ በቃ። አባቱ ደግሞ ጭንቀሜ ነው። የእሱ ደግሞ አባቱ ደግሞ ማንንም አያምንም። በልጅ አይደራል። አዎ እንዴት እንዲሆነ ማድረግ የነበረባችሁ እንጂ ነው ይሻል። ለሚያየው ግን እንዲቁጥሉ ለሚያይ አስተያየት ለመስጠት በጣም ቀላል ቦክስ ጥቁ ቀላል ማለት ለአንቺ ማለት ነው። ይነግርሻል ስቴት ያዘራራሽ የለማ በቃ ይስር ባዶ ይፈካል። እንተቦ ካለራ ሁለት በድንች ሊሆን አዲስ ነው በቃ እነሱ ወይዛችሁ እንዳትወጣ ሰላም ነው ሰራው ለምሳሌ ሳይሰራና ቀይሰሩ ሽሮ አላ በቃ ስለዚህ ቀይሰሩ ሳይፈቀቅና በሁለት ፍሬ ትንሽ ያላችሁ በሱ ይሰራ እነሱ እንደዚህ ብላችሁ ለበኋላ አዎ ማረኝ ቆንጆ ስራ ነው። የኮራሽ ሰራት ነው ኮራሽ የራሴ ስራ ስለሆነ ቆንጆ ስራ ነው። ሲጀመር እኔም ብሰራ ከዚህ ውጪ ምንም ላደርገው የምችለው ነገር የለም። ምን ጨምርበት ነገር ይሄኛውንም ሰማይ መጠቀም ትችላለሽ። ጥቁር ሰማይ ይሄኛውን ጥቁር አምባርቻ እኔ በጣም ወድጄ የገዛኋቸው አበቦች ናቸው። እነዚህ ከለሮች ያምራሉ በጣም። በቃ ነገር በርግጥ አሁን ላይ ያለ አበባ ስለሆነ ነው የሚያምረው። በፊት ላይ የበፊቱ አምሮ ነው የተገዛው አይደል? ሁሉም በሰዓቱ ያምራል። ሰዓቱ ሲለቅ ሁሉም እየተቀየረ ይመጣል። ሁሉም እየተቀየረ ነው የሚመጣው። አሁን ከነዚህ ይሄ ሰማያዊ አይነቱ ሆኗል። ሁሉም ስራ በሰማያዊ አሁን ይሰራበታል እኮ ግን ከዚህ ልክ ያኛው አይፈካም ይፈካል እንደፈለግሽ ነው። ግን ክብደት አለው ሳይሆን ክብደቱ ግን ክብደት አለው እቃ ይጥላል። አሁን ይሄ ግን ብዙ አንድ ላይ ማለት ይችላል። እነዚህ እንትን ናቸው ክብደት ይላቸው እንጨቶቹ ይችላል። በትንሽ ጊዜ ምሳሌ ስራ ብር ላንቺ አይሆንም ለእቃ ሰርት ገዝተሽ እቃ ሰርተሽ ስትመጪ የጎደለሽ እቃ ትይዛለሽ። ሰርተሽ ስትመጪ የጎደለሽ እቃ ትይዛለሽ። ሀብትሽ ከዛም ገንዘብሽ ብርሽ ነው። እቃ ማቴሪያልሽ ነው ሀብትሽ። እሱም እኮ አሪፍ ነው ማለት ልሽጠው ብትይ ገንዘብ ያወጣ። ከዛም በኋላ ለምን ተጠቀሚያለሽ እኮ ተጠቀሚ ቀርቻለሽ። ለትንሽ ጊዜ ግን መጀመሪያ እቃውን ሳታሟይ አንቺ ከብሩን ከላዩ ላይ የምታልሽ ከሆነ እቃ ይገዛልሽ ከሰው ጋር ወለዳችሁ አትወዳደሪ። ስለዚህ ለትንሽ ጊዜ እቃ ነው ከዛ ያው ከላዩ ላይ መጠቀም ተጠቀምሽ ነው አሁንም ቀብሩ ትጀምሪያለሽ። ግን የሆነ ጊዜ ጓደኛዬ ተማሪ ነው የምትይለኝ እንዲህ ብዬ አሁን ለምንማር ባለቤትሽ ወይ ጓደኛሽ? አይ ዝም ብሎ ቤት ፍሬንድ ነበረኝና የሆነ ፕሮግራም ላይ የዛኔ 10,000 ብር ምናምን ከፍል መሰለኝ ብዙ ነገር ነው። አንቺ እኮ ብትሰሪ በቃ ነው ህፃን ነው ማሰራው ብትቺ ምናምን ብሎኝ ካልተማርሽ ሲለኝ ቆይ እስኪ አስብበት ነው ብዬ ረሳሁት።
አሁን ደግሞ ትዛለ ፍላጎት አልነበረው ፍላጎት ሳይሆን ትኩረት አልሰጠሁም። የዛኔ ተማሪም ስለነበርኩኝ ገና ኮሌጅ ተማሪም ስለነበርኩኝ ገና አትጨርሽም። ለምን ሁለት ቦታ አይመችም እንጂ ኮሌጅ ተማሪ ስለነበርኩኝ የዛኔ ምንድን ነው የምታስቢው? ተመርቀሽ ወጥተሽ በምን ተማርኩበት በተማርኩበት ፊት ስራ ይዛለሁ። በዲግሪ ነው የተማራችው? ዲግሪ በምን ስራ ነው? አሪፍ ነው ደሞዛቸው። አሪፍም ቢሆን በጣም ያደክማል አሉ። እግዚአብሔር በቃ ተስፋ የቆረጥኩት የሆነ ጓደኛ አለኝ ጭራሽ መንግስት ስራ ቀጠራለሁ። እኔ ግን በጣም ህልሜ ነበረ ስማር እንዲሁም በቃ ሳውራ መኪና ገዝቼ ተበድሬ መኪና ገዛና በቃ እናንተ ላይ አቧራ ነው የሚያፋባችሁ ምናምን እያልኩ ነበር። በቃ ግን ሰዓቱ ከደረሰ በኋላ ሰዓቱ ላይ ከሆንኩ በኋላ የደረሰኝ ሌላ ሀገር ሆነ አጋጣሚ በዛም ኩለሻቸው አብረን ነበር። ከዛም በኋላ ሌላ ቦታ ሆነ እሱም አትጃሪ ተውኩት። አሁንም ግን ነገርሽ አንዳንድ ጊዜ አሁን ማገኘው ከሱ ጋር በምንም የሚገናኝ ነገር አይደለም፣ ግን የሆነ በቃ ገብቼ በወጣው ኑሮ ያለው ህልሜ ስለነበረ የምሬ ነው እኮ ልጅ ስለሽ በቃ ጓጉቼ ተማርኩት። ይሄ ነው ማሩ ይሄ እንደዛ ነበርኩ። አንቺ ግን መጨረሻሽ በእንትን ብትይ በሰዓቱ ሲጀመር መጨረስ ነበረብሽ። ቢያንስ ዲግሪ ደስ ማቆም ነበረብሽ። አሁን ላይ ማስፈልግሽ እና እኔ አሁን አለ አኩሬና የባለቤቴ ወንድም አብረን የጨረስነው እሱ አሁን በአዋሽ ነው የሚሰራው። የታበቀ አዋሽ ባንክ የሚሰራውና በወር በቃ ኦልሬዲ 35 አመት ላይ ይደርሳል። ካሽ 35 ይደርሳል። 35 ካሽ ይደርሳል እና በአመት ደግሞ የሆነ ብር ያገኛሉ እስከ 100 ሺህ ብር ትርፍ ደግሞ ሌላ ብር ይገኛል። ከደሞዙ አዋሽ እንደዚህ ይከፍላል። አዋሽ እኮ በጣም ይከፍላል። ከአቢሲኒያ እኮ በለጠ። አቢሲኒያ ነበር አንደኛ በፊት፣ አሁን አዋሽ ነው ከፍላል ማለት ነው። ከፍላል እንደዛ ነበርና አብረን ነበር ተማርነው። ዝም ብሎ ከስተመር ሰርቪስ ነው፣ ግን እሱ ዛኔ በከስተመር ሰርቪስ ብቻ ሳይሆን ኔትወርኪንግ ምናምን ተምሮበት ነገር ስለነበረ በኔትወርክ ነው የሚቀጥረው። ግን እንትን ነው የሚሰራው አይደለም። አሁንም ካሽ አለ። እሺ ከስተመር ነው ያስተናግዱት እንዴ? ይከፈላል። ስትጀምሪ እኮ 20 ምናምን ጀማሪ በፊት 15 ነበር፣ አሁን 20 ምናምን ከፍ ስትጀምሪ ያስ በዜሮ። ለዚህ ማምልሽ ዛኔ መኪና ገዝቼ ማምልሽ በቃ በደሞዜ ታምኛል እንጂ ደሞዙን አጣርቼ የቱ ባንክ ምን እንደሚከፍል ምን እንደሚከፍል ብሎ አቅ ነበር በሰዓቱ ማልጠቀው ማላጣራው ነገር አለ። ብረቱ ስላልነሽ ነው በጣም ከፍላጎቴ የተነሳ ከዛ በቃ ሌላ ሀገር ተሰንታኩት ያው አለው ምድብ ሌላ ሀገር ሲደርስሽ ምድብ ሌላ ሀገር ሁለቴ ሌላ ሀገር ደረሰኝ። እንትን ማስታወቂያ ሲወጣ አስገብተሽ? አዎ ማስታወቂያ ሲወጣ እኔ በሰዓቱ ችላባይ እንደሆነ ያደረገኝ ሱቅ ሰራ ነበር። ሱቅ ነበረኝ፣ የባለቤቴ ሱቅ አለ፣ እህቶቼ መርካቶ ነበር የሚሰሩት እና ምንም አይነት የገንዘብ ችግር የለብኝም። ለዛ ነው እሱ ጋር የሆነ ቃቃቤ ሲወጣ በቃ የምር ለማካበድ አይደለም። በቀን ቢያንስ 1000 ብር ይሰጠኛል ባለ መርካቶ ሂጅ ከሱ ጋር ኳልኩ 1000 ሰጥቶ ወደ ቤት መልሰኛል። በዛ ዛሬ 2 ዓመት ነው 1000 ብር አስቢ። ከዛ እህቶቼ ጋር ሲል እንደዛ ስለ ስራው ቦታ ፍላጎቴ ቢሆንም በቃ ነፃነትሽ እንዴት ነው? አንዳንዴ ነፃነትሽ በጥ የለ ነፃነቴ በቃ ፋኖ ሄጄ ምናምን ለማስገባት የሆነ ትኮር ያለሽ ኩራቱ አለ ለማይደልቅ ማለት ብዙ ነገር አብሮ ይመጣል። ከዛ ሱቅ ከፈተልኝ ቢሼ ሱቅ ከፈተልኝ ምናምን በቃ አሪፍ ነበረ። ልክ ሶልድ ነው በርግጥ ሁሉ ነገር የተዘጋሁት እና ግን ከዛ ህልሜ ውስጥ ሆኜ የተውኩት የሆነ የሚበቃ አንዳንዴ እንዴት ነው እንብልሽ ይሄን እየፈለግሽ ይሄ ነገር ግን አጠገብሽ ስላለ ወደዚህኛው የምትመጪው ነገር አንቺ ራሱ በቃ እንጀራሽ ያኛው ስላላደረገው ነው ብዬ ማመን ጀመርኩ እንጂ ይሄን እየፈለግኩ አልኩሽ በቃ እዛ ውስጥ እንዳልገባ ያላደረጉኝ ነገር የለም። ሁሉም ሰው ቤተሰቦቼ እህቶቼ አሁን አዲስ አበባ ገብተዋልና እነሱ ነበሩ ሲመካቱ ዛፋ አሁን እዚህ ቤት ምናምን በቃ ብዙ አለና ይሉኛል እና ገና ተፈለግ በወጥ 30 ሺህ ብር ተከፈለሽ እንደው ብታርጊ ትለኛለች። ፍራንክ ነው እንደው አደግሻ እዛኝ በቃ እንደው 30 ሺህ ምን ያደርግሽ ተቀምጥ እሷ ቤሎ ታከራይ ነበርና በጣም ገቢ ነበር። ይሄ ተሰሪ ሁሉ በአንድ ቀን ነው 15 ሺህ ብር በቃ ነው ባባ
የምር ምንም ከሰው 40 ሺህ ብር ሰራለሁ። አዎ ከቤት ሳልወጣ እንግዲህ ቤት ውስጥ የምቀመጥ እንደዚህ ወልደሽም ማለት ወልጄ በቃ እኔ በወር የሆነ ብር አገኛለሁ። ይሄን ያክል አገኛለሁ። 40 ሺህ ብር ወልደሽ ነው አገኛለሁ። እሱንም አስቢ እንግዲህ እዛ ጋር እኮ በጣም ፀሐይ ነው ብለሽ ነው ደክመሽ አልኩሽ። ከነሱ አሁንም ከካቤ እኮ አሁን ከበራው አሁን እንትናምጭ ወንድም እኮ የተሻለ አገኛለሁ። ግን የእሱን ነው አሁንም የምመኘው። የሚገርምሽ ክርስቶስን የእሱን እመኛለሁ። አሁንም እንጂ ነው የምነግርሽ አድካሚ እንደሆነ ስለሳቀው ለዛው እስከ 2 ሰዓት ካቤ ቤት እኛ ጋር እንግዲህ ከዛ ታበርታኝ ነው እንዴ ገብቷል ብሎ ያፋልና ይሄን እያየ ሁሉ አሁንም ቢሆን አዎ 2 ሰዓት ምሽት 2 ሰዓት ምናምን ኦዲት አድርገው ምናምን ጨርሰው ምሽት 2 ሰዓት ይነባቸዋል። በቃ እኔ ራሱ ጓደኛዬ ልወጣ ነው ይለኛል። አንቺ እንኳን ልገባ አይደለም ምን ራሱ ይሉሻል እነሱ ከዚህ በኋላ አንድ አመት ከሰራው ይላል። በቃ ሙሽራ ሁሉም ሰው ነው የሚለው ከኔ ጋር ቤት ነው ጓደኞች ያልገባ ሰው የለም። በቃ እኔ ያልገባሁት እኔ ብቻ ነኝ አሁን አንድ ካልገቡት ልጆች መሀል ማለት ነው። ግን እኔም አሁንም ቢሆን ፍላጎቴ ነው ልንገርሽ። ግን ደግሞ አሁንም እንትን ሄጄ ደግሞ ማስገባት ሰነፍ ነው ሰጥቶ ደግሞ እጅሽ ላይ ሆነ እንዴት ነው ያለው ነገር ያሰንፍሽና ወደ ኋላ ይመልሻል። ምን ያደርግልሻል? የሚገርም እስከ አሁን ድረስ አልኩሽ አሁንም ቢሆን ልሻለሁ ህልሜ ነው እንደምታገኙ አይደለም። እኔ አሁንም እዛ ቤት ነው ፈልግ እዛ ብትሰሪ ደስ ይልሻል። ምን አለ መሰለሽ የገንዘብ ችግር የለም። እግዚአብሔር ይመስገን ባለኝ በጣም እኔ ባልሰራም እንደዚሁ አድርጊ ሆኜ እንደምን አውቀዋለሁ። ግን አልፈልገውም። እኔ የምፈልገው በቃ እዛ ጠዋት ተነስቼ በቃ ስራ ብለሽ ከቤት መውጣት። አሁን የሆነ እወጣለሁ ግን በሳምንት አንዴ ሁለቴ ይሄ አልፈልገውም። ይሄን አትፈልጊው። እኔም ደግሞ እንደዛ ነበርኩኝ። ግን ቀን በቀን ጠዋት ተነስቼ ከቤት መውጣት ነው። ዛሬ ስራ አለኝ ነው ልጅ ይሄን ነው ጉዳይ። ግን ደግሞ አዲስ አበባ መጀመሪያ እንደተመረጥኩኝ ጉጉት ገብቼ ነበረ ለ3 ወር ተቻለው ጉጉት አዲስ አበባ 3 ወር ልክ እንደተመረጥኩኝ ቅዳሜ ተመረጣ ቅዳሜ በቃ አዲስ አበባ ነበር ባለቤቴ በኔ ፕሬሲደንት ምን መጣ አዲስ አበባ ነበርኩ። ከዛ ተመረጥኩኝ እና ዛኔ አዲስ ተመረጥኩ አይደለም ወር ፍቅረኛ ነበር ዛኔ። ከዛ ነይ ይለኛል ያው እዛ ነበር ኖር ከዛ ሄዳለሁ። ልክ እንደተመረጥኩኝ ቅዳሜ ተመረጥኩኝ ያልኩሽ ቅዳሜ ቅዳሜ ያስመርቁኝ ቅዳሜ ለሊት ነው ሄድ ተመለስኩ ስራ ስለነበረ። ከዛ ፀሐይ ነው የፈነደው ፀሐይ ፈነደረ። ማርታ ምንጣፉሳ አረንጓዴው እና ልክ ከዚህ ሲቪን ምናምን ቅዳሜ ነው አንድ ሳምንት ሲቀረው ከዩኒቨርሲቲ ሲቪን ምናምን አወጣጣ ሲቪን አሰራኝ ሁሉ ነገር ተሰጠኝ። አድሜ ስለሄድኩኝ እዛ ስር ነው ወንድሜም እዛ ያስተምራል እዛ ነው የት ጋር አይደለም ማሳሪ ነው አገኘው አግኝቼዋለሁ እና ወንድሜም እዛ ግቢ ያስተምር ስለነበረ ወዲያው መቴ ሰጡኝ። አላቆዩም። እንዴት ናችሁ? ደከማችሁ? አይዟችሁ አይዟችሁ ደህና ነን። እና ቅዳሜ በአንድ ሳምንት ውስጥ ዶክመንቴ ወስጄ በሚቀጥለው ሰኞ አዲስ አበባ አንድ ሳምንት ከተማርኩ ማለት ነው። አጋጣሚ ሲቪ ያስገባው ለካ ሲቪ ያስገባውበት ቦታ እንትኑ አልቋል። እኔ በፈረንጆች ነበር የተጻፈውና በእኛ መስሎኝ ቀን ሲቪን ስለያዝኩ ያስገባው ቀኑ አልቋል። ሲቪን ያስገባውበት ቀን ማለት ነው። ትንሽ ማስታወቂያ ካለቀ በኋላ ዲቴል በእንትን አገኘሁት ማናጀሩን አገኘሁት አጋጣሚ እና ተማሪዎች ፈተና አልተፈተኑም ገና ግን ተጣጥተዋል። አንድ ዶክመንት ያየ ምናምን ጥያቄ ጠይቀኝ ገና እንድጨርስ አይደለ በቃ በጣም ጉዳይ ስላልነበረኝ
በቃችን ያለኝ ምንም የለፋሁት ነገር የለም። ዶክመንት ለማስገባት እንጂ አልወዘገብኩኝ አላረኩት ጊዜ አገኘሁ ጠይቄ ዶክመንት ያለው ጠይቄ መለስ ነው በጣም ይሰቀቀን ሰው አስገቡ በጣም እሰይኩልኩኝ አሁን ሰው በጣም ነው እንደዛም ሆኜ ደግሞ እጧት ነው ከዛ እዛ ገባሁ ነው በቃ ስራ ቦታ ጥሩ አልነበረም። በጣም በቃ ከባድ ቦታ ላይ ተቀመጥኩ። የብር ቦታ ነበረ እህታችን የሚችለው ቦታ ነው የሚያስፈርሙ በቀላል አይደለም። ወደ 20 ሚሊዮን ያስከፍላል ወይ በጣም ትልቅ ገንዘብ ልከፍል ማስከፈል ነገሮችን ፈርሙ ከዛ ፈራሁ። ከዛ እንደዚህ ነው እንዳፈልግ ተመለስኩ። ደሞዜን ቆርጠሽ ቀረው እንትን ወጥቼ ሲቪን ወጥቼ ወጣሁ። በጣም ተንኮለኞች ናቸው። ጆሮ ቦታ ስለሆነ እርስ በርስ መቀራረብ አንድ በሰላም ያዋሉ አንድ ይሰርቃል ታዲሽ ብቻ እዚህ አይነት ታዲሽ በጣም ደግሞ በጣም አይኖርም እንደዚህ ትንሽ መክሰስ በጣም ክፉ ናቸው። በቃ ሀገርም አይፈሩም። አዎ በዛ ላይ ቀበልሽ በጣም ክፉ ነው እንጋሽ ወጣሁ ነው እነዚህ ነገሮች መስታወት ነበሩና አንተ መስታወት መስታወት መሰራት የለብሽም። ተሰባብሮ አልቆ ከሰው ጋር ሲሰራ የእንጨቱ ይሻላል። የእንጨቱ ይሻላል። ይሄ ሳይሆን እኔ አሁን ዝም ብዬ በቀደም ለታ ነው እንዲቀየርኳቸው ይሄን ከምታረጊ ነበረኝ የተቆራረጠ ነው። የነጩ አለ አይደለ? የነዚህ ቦርድ ነጩ ራሱ ጣውላው ራሱ ነጩ እሱ ነው የሚሻለው። በጣውላው ነው ይሄ በብረቱ ብረቱን ከሰራሽ ማለት ከላይ የምትገባውን መስታወቱ ልክ አይደለም። መስታወት ነበር ተሰባብሮ ከሰውም ታስከፍያለሽ ተምር ጋር ምትሳይልም የተሰበረብሽ ደግሞ ጥለሻችሁ ይቺ ነው ይሄን ከምታስከፍሉ ሰው የእንጨቱን እንደዚህ መስራት ይሻላል። የእንጨቱ ይሻላል። በነጭ አድርገው በእንደዚህ የሚሰሩ ይጣልሽ ትምህርት ናት ዛሬ እኔ እግዚአብሔር አሰጠው የሰጠሽ ነው መሰለኝ። እመቤቴ አላወኩም የሰጠሽ መስሎኛል። ታሰጪ ላይ ስለማታውቂ እኔ ደግሞ ታሰጪ ላይ ስለማታውቂ ያልጨሁትም ለዛ ነው። ምንድን ነው ይሄ? ምንድን ነው
የት ነው የሚሰራው? የእንትኑ የዚህ በነጩ የሚሰራው ኖርማል እኮ ነው። ቦርዱ ምን ነበር አሳጥተን ጣሏ ሲቆረጥ እንደዚህ ይሰራል። አሁን በዚህ በእነዚህ አይነት በነጭ አለ ጫርስ ነው ጠፍቶብኝ አለና ኮምቦርሳቶ ነው። ኮምቦርሳቶ አይደለም የሆነ ቦልቱ ነው ተሰራ ያለ ነገር ካለ ጣውላው ነው ጠፍቶብኝ ኢሚዲየት ነገር ነው በኢሚዲየት ነው የሚመስል ነገር ነው ስሙ ጠፋብኝ ገመድ እዚህ ጋር ተንጠልጥሎና አንድ ነገር ጨምርበትና ያሳየው ያለው ኦሬዲ በጣም ያለቀ ስራ እያደረኩት ነው። በቃ እንዲያየሽ ይሻላል ብዬ ነው መጨረሻ ላይ አስለክሽ አሁን የሚያምር ስራ ጋር ደረስን ማለት ምን ጨርሽ አለቀ። ያው ምንም እንትን አታርጊ መስታወቶች አውጪ ታባሉ መስታወቶቹ ከሚሰባበሩ ደግሞ ማይሰበረው መግዛት የሚደክ ካምፒን ለናቸው መስታወት ተቀደሙ በነገር ፖሊስ ነው ተፈጠረ ሲባል ማለት ነው ነበሩ ጠርቆች እንዴት የመጠቀም ራሱ አንደኛ ከሰው ጋር መጣላት እዚህ ላይ የሚቀመጠው ራስሽ በጨርቅ ሰራሽው? ይሄ ማለት እኮ ነው። አዎ ይሄው እንዲያርግ ይልኩን ተዛ ማለት ይቻላል እኮ ይቻላል። ራሱ ላይ እዚህ ላይ ጨርቁን አረድኩ እና ነገር ከላይ አድርገሽ ነው ሚላም አዋን ያወጣ ደግሞ ተካለ በፍጥነት እንዲያልቅ የሚያስፈልገው ሁሉ እያደረኩ በኋላ ይደረጋል የሚባለው ነገር ቀርቶ የሚደረገው ነገር ትቼው በቃ የምንፈልገውን ነገር ሁሉ ሰርተን ሙያውን በቃ እንድትይዣል ሙያውን ብቻ ያለ ልጆች ያለ አሁን ግን ትንሽ ጋር እኔም በጣም ልጨርስ ነው የሚሻለኝ ማሟላቱ ሰማያዊ ጥቁሮች የሉም
ይሁን ከሌላ ተዛጋ ነጭ ቢሆን ምንም ቢሆን ችግር የለውም። አሁን እዚህ ጋር የለም ለቤተክርስቲያን ስለሆነ የለም ሌላ ምን ቀረ? ይሄ እንግዲህ ለአንድ ብሬድ እኮ እነዚህ ላይ ግን ምን ጎሏል መሰለሽ? አሁን ፋውት ላይ ትንሽ ያውፋ ይነፋል ትንሽ ጥንጦቹ ማለት ነው። አራት አረፋ እነዚህ በቀደም ደፈረ የለም አራት ትንሽ ይሄ እፍ ብለሻ ማሰር የለም ተደርጎ አራት ተከታተለ ልጅ በተመሳሳይ ነው ለብቻቸው ማለት ነው። ከነዛ ጋር ከተሳሰረ በኋላ ለብቻቸው ደግሞ ላይ ለዚህ ታስረሽ ይዛል ቆሞ ይዛ ስለዚህ ማረፍ ይቀራል። ነኝ ታክሲ ቆይ ወጥ የሞቀ ነው እኮ ባቢቲ አይደለማ አቢቲ ወጥ የሞቀ ነው እኔ አስተካክላለሁ። ቀይ ስር ነው ወይ ታው ያልኩ አይደለ ተነሳሽ ጨምላቃ ዋ ማታ በአንድ ቤት ማለት ነው። ሌላው ደግሞ በአንድ አፋር አፋር እስከዚህ ከመሬት ድረስ አፋር ይሄኛው በቃ የሆነ ራስሽ ሰውዬው አሁን ይሄን ፎቶ እናነሳለን አይደል? ይሄን